ባለ 12 ጉድጓድ ገበጣ በተለያዩ ቦታዎች የተለያዩ የአጨዋወት ስልቶች አሉት። ይሁን እንጂ ዛሬ በዚህ ቪዲዮ የማሳያችሁ የኢትዮጵያ የባህል ስፖርት ፌዴሬሽን እውቅና የሰጠውንና በአሁኑ ሰዓት ለውድድርና ለስልጠና የሚጠቀምበትን ሕግ መሰረት ያደረገ የአጨዋወት ስልት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ፣ የመጫወቻ ቦርዱን በምናይበት ሰዓት ሁለት ቀለማት ነው የሚኖሩት። አንደኛው ቀለም እነዚህን 6 ጉድጓዶች የያዘና የጠጠር ማከማቻ በቡናማ ቀለም፣ ሌላው ይሄኛው ነጣ ያለው ደግሞ እንዲሁ 6 ጉድጓዶችና የጠጠር ማከማቻ የያዘ ነው። ይህ ጨዋታ ውድድሩ የሚካሄደው በሁለት ተጋጣሚዎች መካከል በአራት ዙር ነው። 4 ጊዜ መጀመር አድቫንቴጅ ስላለው ለጀማሪው ይህን አድቫንቴጅ ለመጠቀም ሲባል እያንዳንዱ ተጫዋች ሁለት ጊዜ የመጀመር እድል እንዲኖረው ሆኖ በ4 ዙር ይካሄዳል። እስኪ ለምሳሌ ይሄን ጨዋታ እኔ ጀማሪ ብሆን ጨዋታው የሚጀመረው ከ6ኛ ቤት ነው። 6ኛ ማለት ተጋጣሚው ከግራው በመጀመር 1 2 3 4 5 6 በመቁጠር ከ6ኛ ቤቱ ይጀምራል። ለዛኛው ተጋጣሚ ደግሞ አንደኛ ቤቱ ይሄኛው ነው፣ ከግራ ያለው 1 2 3 4 5 6። ስለዚህ እያንዳንዱ ጉድጓዶች ላይ 4 ጠጠሮች እኛ ብይ ተጠቅመናል። እንግዲህ ባህልና ወጉን እንዲጠብቅ እናንተ ግራብል ወይም የወንዝ ጠጠር መጠቀም ትችላላችሁ። በዚህ ነው የምንጀምረው። ስለዚህ እኔ ጀማሪ ከሆንኩ በቀኝ በኩል ወይም ከ6ኛ ቤቴ በመጀመር ጨዋታውን መጀመር እችላለሁ። እንዴት ነው የሚጀመረው? ባለ 12 ጉድጓድ ገበጣ ቅንጭቦሽ ይባላል። ቅንጭቦሽ እንግዲህ ቅንጭቦሽ ምን ማለት እንደሆነ እናያለን። ስለዚህ ከ6ኛ ቤቴ ላይ በመነሳት ጨዋታውን ለመጀመር መጀመሪያ ያሉት 4 ጠጠሮች መቀላቀል አለባቸው፣ ይበወዛሉ። እሱን ለመበወዝ ወይም ለማቀላቀል ደግሞ እኩል የሆነ ሬሾ እንጠቀማለን። እንዴት ልንቀላቀለው እንችላለን? አንዳንድ በማንሳት ከእያንዳንዱ ጉድጓድ 2 በማንሳት 3 በማንሳት ካለዛም ሁሉን በማፈስ ባለ 4 ቅንጭቦሽ አድርገን ልንጀምረው እንችላለን። ስለዚህ መጀመሪያ ጠጠሮችን ለማቀላቀል ወይም ለመበወዝ እንደተጠቀምንበት ሬሾ ባለ 1 ቅንጭቦሽ፣ 2 አንስተን ከጀመርን ደግሞ ባለ 2 ቅንጭቦሽ፣ 3 አንስተን ካቀላቀልነው ደግሞ ባለ 3 ቅንጭቦሽ፣ ካለዛም ደግሞ 4ቱን አፍሰን ከጀመርን እፍሶሽ ወይም ባለ 4 ቅንጭቦሽ ሊሆን ይችላል ማለት ነው አጀማመሩ። ይህ የሚሆነው ለአንድ ዙር ብቻ ነው። ከዛ በኋላ ግን ከፈለግነው ቤት እያፈስን አንዳንድ ጠጠር እያስቀመጥን ባዶ ቦታ ላይ ስንደርስ ደግሞ እየቆምንና ተራ እየለቀቅን ለተጋጣሚው እንጫወታለን ማለት ነው። እና ብዙ ጊዜ ከልማዳዊ የገበጣ ጨዋወት ጋር የሚለየው ይሄ አጀማመሩ ነው። ባለ 1፣ ባለ 2፣ ባለ 3 እና ባለ 4 ቅንጭቦሽ የሚባለው። እስኪ ለምሳሌ እኔ ባለ 1 ቅንጭቦሽ ጨዋታ አልጀምር። ባለ 1 ቅንጭቦሽ ማለት ለአንድ ዙር ብቻ ነው። ለምሳሌ ከ6ኛ ቤቴ በማንሳት አንድ ጠጠር እንደዚህ ይዛለሁ በአየር ላይ ወይም አቆያለሁ። ስለዚህ በእኩል ሬሾ ሁሉንም ቤቶች አንዳንድ እያነሳው አቀላቅላቸዋለሁ ማለት ነው። ከኔ 6ኛ ተነስቼ ወደ ተጋጣሚ አንደኛ ቤት በመሄድ አንድ ጠጠር አንስቼ ከሚቀጥለው ቤት፣ ሌላ አንድ ጠጠር አንስቼ ከሚቀጥለው ቤት፣ እዚህ ጋር አንድ ጠጠር አንስቼ ከሚቀጥለው ቤት፣ እዚህ አንድ ጠጠር አንስቼ ከሚቀጥለው ቤት፣ እዚህ አንድ ጠጠር በማንሳት ከሚቀጥለው ቤት፣ እዚህ ጋር አንድ ጠጠር በማንሳት ከሚቀጥለው ቤት አደርግና የመጨረሻ የአስኳትን የመጀመሪያዋን ጠጠር ከተጋጣሚ አንደኛ ቤት ላይ በማስቀመጥ ውግ ወይም ጡዝ ይባላል። ይሄ የኔ ውግ ነው። ውግ ሁሌም ከተጋጣሚ ቤት ላይ ነው የሚሆነው። ስለዚህ ይሄ ውግ መሆኑን ለማመልከት እንደዚህ ምልክት ይቀመጥበታል። እዚህ ጋር ለአንድ ዙር ብቻ ነው ብያቸዋለሁ። 2 አንስተን ብንጀምር ለምሳሌ እዚህ ጋር 2 ጠጠር ይዤ ቢሆን ኖሮ እዚህም ጋር 2 ጠጠር ስለሚኖር ይሄን በአንድ ዙር ስጨምረው 4 ይሆናል፣ ውግ ይሆን ነበር። ወይም ደግሞ በ3 ቅንጭቦሽ ብጫወት ኖሮ 3 ጠጠር አንስቼ ስለያዝኩ ከዚህኛው ቤት ላይ 3 ጠጠር ተነስቶ ስለነበረ በአንድ ዙር 4 ጠጠሮች ሆነው ውግ ይሆን ነበር። ወይም ምፍሶች ቢሆን ኖሮ ይሄን በሙሉ 4ቱን አንስቼ በአየር ላይ ስለያዝኩት እዚህ ጋር ባዶ ስለነበር በአንድ ዙር
እዚህ ጋር ይሄን ስጨምር አንድ ውግ ይሆን ነበር ማለት ነው። ስለዚህ በየትኛውም ቅንጭቦች ብናቀላቅለው አንድ ዙር እኩል ይሆናል አንድ ውግ ይኖረናል ማለት ነው። ስለዚህ ተጋጣሚው ተጫዋች ሁልጊዜም ቢሆን በየትኛውም ቅንጭቦች ቢጀምር አንድ ሲዞር አንድ ውግ ይኖረዋል ማለት ነው። ቅንጭቦቹን መምረጥ የጀማሪው ተጫዋች ምርጫ ነው የሚሆነው። ስለዚህ በአንድ ዙር እንደዚህ ውግ ካስቀመጥኩ በኋላ ተራውን ለተጋጣሚ እለቃለሁ። ተጋጣሚ ከፈለገው ከኔ ውግ ውጭ ካለ ቤት በማፈስ ዙሪያውን እየዞረ ይጫወታል። ከቻለ ከኔ 3 የተዘጋጁ ጠጠሮች ካሉ ከየትኛውም ቤት ከ6ቱ መርጦ አራተኛ በማስቀመጥ ከጨረሰ ጠጠሩን ውግ ይሆንና እንደዚሁ ምልክት ይደረግለታል ማለት ነው። እስኪ ተጫዋች ሰልጣኝ ከፈለግሽው ቤት በማፈስ አንዳንድ ጠጠሮችን እየጣለች ትመጣለች። እሺ በጣም አሪፍ። አሁን እዚህ ጋር እሷም ውግ ኖራት ማለት ነው። ምክንያቱም እኔ አንደኛ ቤት ላይ የተዘጋጁ 3 ጠጠሮች ነበሩ። የመጨረሻዋን አንድ ጠጠር በመጣል እዚህ ጋር 4 አድርጋ ስለጨረሰች ውግ ይኖራታል። ይሄን ውግ ለማመልከት ደግሞ እንደዚህ ምልክት ይደረግበታል ለማለት ነው። ውግ ስንወጋ ወይም ከኛ ውግ ላይ በምናርፍበት ሰዓት እናቆምና ተራውን ለተጋጣሚያችን እንለቃለን ማለት ነው። ስለዚህ ቀጣይ እንጫወታለሁ። ከፈለኩበት ቤት ከተጋጣሚ ውግ ውጭ ካሉት ከ5ቱ ቤቶች አፍሼ መጫወት እችላለሁ። ለምሳሌ እዚህ ጋር ልጫወት። ይኸው አንድ ጠጠር ሲቀረኝ እሷን አስቀምጣትና እዛ ጉድጓድ ላይ የነበሩ ሁሉንም ጠጠሮች አፍሼ እጫወታለሁ። ይኸው ለታማኝነት ሲባል ነው መጨረሻ ላይ የምትቀረንን አንድ ጠጠር እያሳየን ነው የምንጫወተው ለተጋጣሚያችንና ለዳኛ። እንግዲህ አንዳንድ ጠጠር እየጣልኩ እስከ መጨረሻው ባዶ ቦታ ላይ እስከማርፍ ድረስ እጫወታለሁ። በዚህ አጋጣሚ እኔ ከኔ ውግ ላይ እማርፍ ከሆነ ቀነጭባለሁ። አሁን ባዶ ቦታ ላይ አርፍ ያለው፣ ስለዚህ አቆምና ለተጋጣሚ እለቃለሁ ማለት ነው። እስኪ ተጫዋች በቃ ባዶ ቦታ ላይ ስለቆመች ታቆማለች ማለት ነው። እኔ ከ6ኛ ቤቴ ላይ እዚህ ጋር አንዲት ጠጠር አለች። እሷን ጠጠር እዚህ ጋር ትጠጣ ብዬ እኔ ከወገውበት ቦታ ላይ ማስቀመጥ እችላለሁ። ትጠጣ። ከኔ ውግ ላይ ካረፍኩ እቆማለሁ። ከተጋጣሚ ውግ ላይ እዚህ ጋር ባርፍ ኖሮ 2 ጠጠሮችን በመቀንጨብ ወይም በማንሳት ከዚህ የጠጠር ማከማቻ ላይ አስቀምጥ ነበር። ለዛ ነው እንግዲህ ቅንጭቦሽ የተባለው ይሄ አጫዋወት ከመጀመሪያ ከ1 እስከ 3 ስለሚጀመር ሲደመር ደግሞ ከተጋጣሚያችን ውግ ላይ ካረፍን 2 ጠጠሮችን በጥምር አንስተን አስቀምጠን ጨዋታውን ስለምንቀጥል ነው። ተጫዋች እስኪ ለምሳሌ እነዚህን 3 ጠጠሮች ብታፍስ እጅ ተጫዋች አሁንም ከሷ ውግ ላይ ስላረፈች እሷ ትጠጣ ብላ ትቆማለች ማለት ነው። እኔ ደግሞ ልጫወት። ሶስት የራስ ቤት አይወጋም እንጂ ከሷ ጋር ቢሆን ኖሮ ይሄ 4ኛ ጠጠር አስቀምጬ ስጨርስ ውግ ብዬ ምልክት ማድረግ ይችል ነበር። ያው ከኔ ቤት ላይ ነው ያረፍኩት። አሁንም ትጠጣ ብዬ ቆማለሁ። ተጫዋች ከራስ ቤት ላይ አይወጋም። ይሄ 4ኛ አድርጋ ጨርሳለች። የራሷ ቤት ስለሆነ አፍሳ ነው የምትጫወተው። ተጫዋች በቃ ትጠጣ ብላለች። ባዶ ቦታ ላይ አርፍ ያለው እጅ ይጠቅመኛል ብሎ እስካሰበ ድረስ አንድ ተጫዋች ከተጋጣሚው ላይ እስከፈለገው ቁጥር ድረስ ውግ መውጋት ይችላል። በአንድ ብቻ የሚወሰን አይደለም ውግ።
በቃ እሺ፣ እዚህ ጋር አራተኛ በማስቀመጥ ጨርሳለች። ስለዚህ ይሄን እንግዲህ እሷ ውግ አድርገዋለች። እስኪ አብረን ውግ ለመሆኑ ማሳያ ደግሞ ይችን ምልክት አደረግኩ። ከዚህ በኋላ የኔ መጫወት ተራ ነው። ምክንያቱም እሷ ከወጋች ወይም ውጓ ላይ ካረፈች ለተጋጣሚ ጨዋታውን ትለቃለች። ስለዚህ እኔ ከኔ ቤት በመነሳት የፈለኩት ቦታ ላይ ጠጠር አንስቼ ከሷ የወጋችሁ ቦታ ላይ እንደዚህ ማርፍ ከሆነ እቀነጭባለሁ፣ እወስዳለሁ። እንደዚህ ይዣት የመጣዋትን አንድ ጠጠርና ተጨማሪ ከሷ አንድ ጠጠር በማንሳት ከኔ የጠጠር መከማቻ ወይም ቡናማው ቀለም ላይ እዚህ ጋር አስቀምጣለሁ። ለምን? የተቀነጨቡ ጠጠሮች የኛ ንጹህ ሀብቶች ናቸው። በየትኛውም መንገድ ወደ ተጋጣሚያችን ስለማይመለሱ ከዚህ የጠጠር ማከማቻ ይቀመጣሉ። እኛ ውግ ላይ የሚቀመጥ እንደዚህ ጠጠር ግን እስከ ጨዋታው መጨረሻ ድረስ እዚህ ጋር ነው የሚጠራቀመው። ምክንያቱም በተጋጣሚያችን ተቀንጭቦ የመወሰድ ፕሮባቢሊቲ ሊኖረው ስለሚችል። ስለዚህ እንደዚህ ከቀነጨብኩ በኋላ አሁንም አልቆምም፣ ቀጣይ ጨዋታ አጫወታለሁ። ለምሳሌ እዚህ ጋር ሁለት ጠጠሮች አሉኝ። እንደዚህ ከሷ ውግ ላይ ስላረፍኩ አሁንም ሁለት ጠጠሮችን ቀንጭቤ እንደዚህ ወስዳለሁ። ከቀነጨብኩ ጨዋታዬን እቀጥላለሁ። አሁንም እዚች ጋር አንዲት ጠጠር ስላለችኝ እዚህ ጋር በማረፍ ሌላ ሁለት ጠጠሮችን ከኔ የጠጠር ማከማቻ ላይ አንስቼ እወስዳለሁ ማለት ነው። ከዛም በኋላ አሁንም ጨዋታ አላቆምም። የቀነጨበ እስከሚወድቅ ድረስ ወይም መቀንጨቡን እስከሚያቆም ይጫወታል። አሁን ባዶ ቦታ ላይ ስላረፍኩ ተራውን ለሷ አለቃለሁ። ተጫዋች በጣም አሪፍ። ባዶ ቦታ ላይ ስለቆመች እኔ እጫወታለሁ። አሁን እዚህ ጋር ይችን ጠጠር በማንሳት አሁንም ከሷ የወጋችበት ቦታ በማረፍ እንደዚህ ሁለት ጥንድ ጠጠሮችን አንስቼ እዚህ ጋር አከማቻለሁ ማለት ነው። ቀንጭቢያውንም ስለምጫወት ይችን ጠጠር አነሳው፣ እዚህ ጋር አረፍኩ። ተጫዋች አሁንም ይችን በማንሳት ከሷ የወግ ቦታ ላይ አረፍኩ። አሁን ላይ በሷ የወግ ቦታ ላይ የተጠራቀመ ሌላ ጠጠር ስለሌለ ይችኑ አንዷን ጠጠር የተወጋበትን ቦታ እንደዚህ አስነካና ወደ እኔ የጠጠር ማከማቻ ብቻዋን ወስዳታለሁ ማለት ነው። በዚህን ሰዓት አሁን ስለቀነጨብኩ ጨዋታውን እቀጥላለሁ፣ ጠብቂኝ። ስለዚህ ይችን እንደዚህ ቀጥ ያንቺ ተራ ነው። በጣም አሪፍ። ስለዚህ እሷ የወግ ቦታ ላይ አሁንም ይችን ጠጠር አንስቼ ማረፍ ስለምችል እንደዚህ ሁለት ጠጠሮችን እቀነጭባለሁ። እንደዚህ አስቀመጥኩ። እዚህ ጋር ሁለት ጠጠሮች አሉ። እንደዚህ ተጫወትኩ። ከሷ የወግ ቦታ ላይ ያረፈችውን ብቻዋን እቀነጭባለሁ፣ ሌላ ጠጠር ስለሌለ። ቀንጭቤ ስለማልቆም አሁንም ይችን ጠጠር አነሳው፣ እዚህ አረፍኩ፣ አጠራቀምኩ፣ ዘን ተጫወትኩ፣ ተራ ለቃለሁ። ሂጅ አንድ ጠጠር አሻግራልኛለች። ይችን እዚህ ጋር አረፍኩ፣ ብቻዋን ወስዳታለሁ፣ ቀነጭባታለሁ። ከዛ የሚቀጥለው ይችን ነው። ይችን አስቀምጣለሁ እና እዚህ ጋር የተረዳነው ነገር ምንድን ነው? እዚህ አንደኛ ቤት ላይ በመውጋቱ በቀላሉ ላገኛት አልቻልኩም ነበር ለመቀንጨብ። ገባ ብላ በመውጋቷና ከአንደኛ ወደ አምስተኛ ስንሄድ አምስተኛ ላይ በቀላሉ የፈለኩት ቦታ ላይ እየተነሳው እያረፍኩ ስቀነጭባት ነበር። ስለዚህ በዚህ ያጫወት ስልት ምንድን ነው? ተጋጣሚው ከአንደኛና ከሁለተኛ ቤት ውጭ ወደ ታች በኩል እንደዚህ ወግቼ ብዙ ጊዜ እቀነጨባለሁ ወይም እጎዳለሁ ብሎ የሚያስብ ከሆነ ምን ይላል? ውግ ብጠላ ይላል። ቀድሞ ገና ጠጠሮችን አፍሶ በሚጫወትበት ጊዜ የሚወጋው ውግ ከአንደኛና ከሁለተኛ ውጭ ወይም ወደ ታች ባሉት ቤቶች ብዙ ቦታ የሚቀነጨብበት ከሆነ ውግ ብጠላ ብሎ በመናገር ለተጋጣሚውና ለዳኛው አራቱን ጠጠሮች ወይም ያፈሰበትን ቦታ አንስቶ እንደዚህ መጫወት ይችላል። ውግ ብጠላ፣ ምክንያቱም እንዳሁኑ እንደዚች ቤት ብዙ ጊዜ ስለሚያስቀነጭበው። ያኛው ተጋጣሚ ደግሞ ወደ ታች ወረድ ብሎ መውጋቱ ስለሚጠቅመው ወይም ለመቀንጨብ ምቹ ሁኔታ ስለሚፈጥርለት ውግ ብትወድ ብሎ ያስገድደዋል እንዲወጋ ቀድሞ ማለት ነው። እንግዲህ ውግ ብጠላ የሚለው ያኛው ተጫዋችና ውግ ብትወድ የሚለው ያኛው ተጋጣሚ ቀድሞ በተናገረ ነው ዳኛው የሚያስፈጽመው። ሁለቱም በእኩል ሰዓት ከተናገሩ ዳኛው እጣ ያጣጥልና የአንዱን አባባል ያጸድቃል ማለት ነው። ስለዚህ ውግ ብትወድ ያኛው ተጋጣሚ፣ ያኛው ደግሞ ውግ ብጠላ ብሎ አፍሶ ሊጫወተው ይችላል ማለት ነው።
ከዛ ውጭ እኛ ውጉን የምንፈልገው ከሆነ እዛ ቦታ ላይ አራተኛውን ስናርፍ የምንወጋ ከሆነ ዝም ነው የምንለው። ውግ ባትወድ ወይም ባትወጋ ብሎ የሚከለክለን ተጋጣሚ ስለማይኖር ውጉን ከፈለግነው ዝም እንላለን፣ እንወጋና ምልክት ይደረግልናል። ካልፈለግነው ደግሞ ውግ ብጠላ ብለን ቀድመን ተናግረን አፍሰን እንጫወተዋለን ማለት ነው። በቃ ከዚህ በኋላ ይቺ አንድ ጠጠር አለች ተጫዋች፣ እሷ ታጠጣለች። በዚህ ሁኔታ በተቻለ መጠን የእሷ ውግ ላይ ለማጠጣት ነው እንጂ ላለማሳለፍ መሞከር መቻል አለባት። እዚሁ ጋር ጠጥታ ማጠራቀም። አሁን ጨዋታው እንዳለቀ የሚደረግ ምንድን ነው? የቤትና የጠጠር ቆጠራ ይኖራል። የእኔ እዚህ ጋር እሷ ምንም ጠጠር አልቀነጨበችም። እኔ የቀነጨብኩትንና ከእሷ ቤት ላይ የወገውትን ጠቅላላ ጠጠር ወደ ቤቴ በማምጣት እቆጥራለሁ። አንቺም እነዚህን ጠጠሮች ውሰጅና ከቤትሽ ላይ በመሙላት ትርፍና ጎደሎሽን ማወቅ ትችያለሽ። 4 4 4 ውሰጅ ቶሎ። 4 አሁን 4 4 እንሞላና ከኛ ቤት የተረፈው የበላነው ጠጠር ነው ማለት ነው። ለምሳሌ እኔ ቤቴን ሞልቼ 6 ጠጠር፣ ስለዚህ እሷ አንድ ቤት ከ2 ጠጠር ተበልታለች ማለት ነው። ያው አንድ ቤት እና 2 ጠጠር። ስለዚህ በአንደኛው ዙር ዳኛው ምን ብሎ ይመዘግባል? አንድ ቤት ከ2 ጠጠር ወይም 6 ጠጠር እኔ እንዳሸነፍኩ ይመዘግባል ማለት ነው። ቀጣዩን የምትጀምረው እርሷ ነች። እንግዲህ በዚህ መንገድ በእያንዳንዱ ዙር የምንበላው ጠጠር ከተደመረ በኋላ በ4 ዙር አብዛኛ ጠጠር የበላው ተጫዋች አሸናፊ ይሆናል ማለት ነው። ለምሳሌ እኔ በአንደኛው ዙር 6 ጠጠሮች ከበላው እሷ በሁለተኛው ዙር 2 ጠጠር ብትበላኝ እኔ አሁንም 4 ጠጠር ይቀረኛል ማለት ነው። ከዛ በሶስተኛው ዙር ደግሞ እሷ 1 ጠጠር ብትበላኝ እዛ 3 ጠጠር ይቀረኛል ማለት ነው። በአራተኛው ዙር ግን እኔ 1 ጠጠር ብበላት በአጠቃላይ በ4 ጠጠሮች የዋንጫው አሸናፊ ይሆናለሁ ማለት ነው። አንድ ተጫዋች በተከታታይ 3ቱንም ጨዋታዎች ቢያሸንፍ እንኳን አራተኛውን ጨዋታ ያኛው ተጫዋች ወይም ተሸናፊው በ1 ጠጠር ብልጫ እንኳን ሊያሸንፍ ስለሚችል ሁሉንም ጨዋታዎች ወይም 4ቱን ዙር እንዲጫወቱት ይገደዳሉ ማለት ነው ተጫዋቾች። እሺ፣ ስለዚህ ሁለተኛውን ዙር አንቺ ጀምሪ። የአንቺ 6ኛ ቤት የትኛው ነው? በግራሽ በኩል ያለው የትኛው ነው? የግራሽ የአንደኛ ቤቷ ነው። 6ኛ ቤቷ ደግሞ ይሄ ነው የሚሆነው። ስለዚህ ከ6ኛ ቤቷ እኩል የሆኑ ጠጠሮች በ1 በ2 ወይም በ3 በ4 ቅንጭቦች ልትጀምር ትችላለች። እስኪ በ2 ቅንጭቦች ጀምሪ። 2 ጠጠሮችን አንስታ ይዛለች። በአየር ላይ ያዣቸው። ከዛ ከኔ አንደኛ ቤት ላይ 2 ጠጠሮች አንስተሽ ከዚህ ጨምሪ። እሱን በአየር ላይ ያቆዩ፣ ያዡ፣ በኋላ የምትወጊበት ነው። እሺ፣ ከዚህ 2 ጠጠር አንሽ፣ ከዚህ ጨምሪ። አንዴ ነው የምትጨምሪያቸው፣ ለማቀላቀል ነው፣ ለመበወዝ ነው። አሁን እንደ ቅድሙ እንደ ጨዋታው አንዳንድ እየጣልን መሄድ አይደለም። እሺ፣ ከዚህ ደግሞ 2 ጠጠር አንሺ፣ ከዚህ ጨምሪያቸው ሁሉንም። በቃ እዚህ ጋር 2 ጠጠር፣ በቃ እዚህ 2 ጠጠር አንስተሽ እዚህ መጨመር፣ ከዚህ 2 ጠጠር፣ አዎ እዚህ 2 ጠጠር። በቃ አሁን መጨረሻ ላይ በአንድ ዙር ከኔ አንደኛ ቤት ላይ ከጉድጓዱ የቀሩት ጠጠሮችና እሷ በአየር ላይ ወይም በእጁ የያዛችሁ ጠጠሮች ተደምረው 4 መሙላት አለባቸው በአንድ ዙር። ስለዚህ እንደዛ 4 ሲሆኑ አንድ ውግ ይባላል። ምክንያቱም በአንድ ዙር አንድ ውግ ተጋጣሚው ግዴታ መውጋት አለበት ብለናል። እስኪ አስቀምጫቸው። 2 ጠጠሮች ነው የጨመረችው፣ ቀድሞ 2 ጠጠሮች ነበሩ። ውግ ይባላል ማለት ነው። ምልክት ተደርጓል። ከዚህ በኋላ እኔ ወይ ከሷ ውግ ላይ አርፌ ለመቀንጨብ ካለዛ የሷ አንደኛ 2ኛ ቤቶች ላይ እንደኔ ፍላጎት ለመውጋት ጨዋታውን የፈለኩት ቤት ላይ አፍሼ መጫወት እችላለሁ ማለት ነው፣ ከሷ ውግ ውጭ። ለምሳሌ እስኪ እዚህ ጋር አፍሼ ልጫወት። ይኸው 4ኛ አድርጌ ነበር፣ ግን 1 ጠጠር ስለቀረችኝ ይቺ ውግ ልትሆንልኝ አትችልም። በተዘጋጁ 3 ጠጠሮች ላይ የመጨረሻ 1 ጠጠር አስቀምጠን ስንጨርስ ነው ውግ የሚባልልን። ስለዚህ እችን እዚህ ጋር አደርግና ሁሉንም ጠጠሮች በማፈስ እንደዚህ እየዞርኩ እጫወታለሁ። አሁን ከ4ም በላይ ስለሆነብኝ
ያንን አፍሼ እንደገና ከዜሮ ጀምሬ አጠራቅሜ አዘጋጅቼ ነው ለወጋ የምችለው። ባዶ ቦታ ላይ አርፌያለሁ። ተጫዋች ትጠጣ ልትል ነው። ስድስተኛ ቤቷን አንስታ ከሷ ውግ ላይ አስቀመጠች። በዞርኩ ቁጥር በአንድ ዙር አንድ ጠጠር እሷ ታተርፋለች። ስለዚህ ጠጠር ላለመስጠት ትጠጣ እያለች ነው። ተጫዋች እሺ አሁን እኔ ይሄን የሷን ቤት አጥብቼ ለመውጋት ሲባል ይችን ጠጠር ልፈስና እዛ ላይ አርፌ እስኪ አጥብቼ ከዜሮ ላስጀምር። ሁለት ጠጠሮች እዚህ ጋር አረፍኩ። ተጫዋች አሁን እሷ ደግሞ እኔ እንዳልወጋና እንዳላዘጋጅባት ከመጀመሪያ አንደኛ ቤቷን እያጸዳች ልትሄድ ትችላለች። አሁን እዚህ ጋር አንድ ጠጠር አለች፣ ከዜሮ ልታስጀምረኝ ነው። ሲደመር ደግሞ ሁለተኛ ቤቷ ላይ ሶስት ጠጠሮች ተዘጋጅተዋል። አራተኛ ጥዬ እዚህ ጋር ባርፍ ውግ ላደርግባት ስለምችል ይሄንም ታፈርስብኛለች ማለት ነው ተራ ሲደርሳት። በቃ አሁን ከዜሮ አስጀመረችኝ። ሁለት ቻንስ ነው ያሳጣች። እዚህ ጋር ብታርፍ ኖሮ ውግ ሊሆንብኝ ነበረ። አልፋለች። ለማንኛውም እሺ ቶሎ ፈሹና ተጫዋች። እሺ ውግ ብጠላ፣ ምክንያቱም እዚህ ጋር በወጋ እንደ ቅድሙ ስለምቀነጨብ አይጠቅመኝም። ስለዚህ እኔ ቀድሜ ውግ ብጠላ ብዬ በመናገር የወጋሁትን ጠጠር አፍሼ መጫወት እችላለሁ። እሷ ብትነቃ ኖሮ ቀድማ ውግ ብትወድ ብላ አስገድዳ ታስወጋኝና ብዙ ጠጠር ትቀነጭብ ነበር። ለማንኛውም እኔ ስለቀደምኩ አፍሼ እጫወተዋለሁ። ለወግ የተዘጋጁ ነበሩ፣ አፈረስኩት። እኔ ራሴ አስቤ መነሳት ነበረብኝ። አሁን ከሷ ውግ ላይ አረፍኩ እንደዚህ። ስለዚህ እሷ ውግ ላይ ሳርፍ እንዲቀነጭባለሁ ወይም ሁለት ጠጠሮችን አነሳና ከኔ የጠጠር ማከማቻ አስቀምጬ ጨዋታዬን እቀጥላለሁ። ከቀነጨብኩ ጨዋታ መቀጠል ነው፣ አይቆምም። እኛ ውግ ላይ ስናርፍ እንቆምና ለተጋጣሚ ተራውን እንለቃለን። እሺ እየተጫወትኩ ነው። አሁንም ሂጅ። ውግ ብጠላ አሁንም እዚህ ጋር አይጠቅመኝም መውጋቴ። አፈስኩት፣ ሶሪ። ባዶ ቦታ ላይ አረፍኩ። እሷ ትጠጣ እያለች ነው። ባዶ ቦታ ላይ አረፍኩ። በቃ እንግዲህ ተመልካቾች እንደዚህ እንዳያችሁት ነው። በዚህ መንገድ ሮቴት እያደረግን አንድ ተጫዋች ከተጋጣሚ ውግ ላይ መቀንጨብ ካልቻለ እንደዚህ፣ ወይም ደግሞ እሱ ውግ ካልወጋ ሮቴት እያደረገ ሁሉም ጠጠሮች ከተጋጣሚያችን ውግ ላይ ይጠራቀምና በዜሮ ሁሉ ልንሸነፍ እንችላለን ማለት ነው። ለዛ ነው በአራት ዙር ሁሉም ጨዋታዎች ተከናውነው ጠጠር ይቆጠር የሚባለው። ስለዚህ በዚህ አጨዋወት ስልት አንድ ተጋጣሚ ከቻለ አንደኛ፣ ቀጥሎ ደግሞ ሁለተኛ ቤትን ቢወጋ፣ ሶስተኛ ከቻለም በቅደም ተከተል እንደዛ ቢወጋ ተጠቃሚ ሊሆን ይችላል። ከዛ ውጭ ግን አንደኛና ከሁለተኛ ቤት ውጭ ወረድ ብሎ መውጋት ብዙ ጊዜ ስለሚያስቀነጭበው ነው እንግዲህ ውግ ብጠላ የሚለው። ከዛ ውጭ ግን በአንድ ጨዋታ ላይ
አንድ ተጋጣሚ ከተጋጣሚው ላይ 3 ቤት ጠጠር ስለበላ በሁለተኛው ዙር 3 ቤት ይወርሳል የሚባለው የቀድሞ ያጫወት ስልት እዚህ ጋር የለም። ጠጠር ብቻ ነው የሚደመረው። በእያንዳንዱ ዙር ሁሉንም ጠጠሮች በሁለተኛው ጨዋታ ቢበላኝ እንኳን በሶስተኛው ጨዋታ ስንጫወት እነዚህ 6 ቤቶች ሁልጊዜም የኔ ናቸው፣ የሱ እነዛ 6 ቤቶች ነው የሚሆኑት። በቃ በቤታችን በእያንዳንዱ ዙር ከተጫወትን በኋላ ጠጠር ብቻ ተቆጥሮ አንድ ጠጠር ብልጫ የሚያገኘ ዋንጫ ይወስዳል ማለት ነው። እሺ ከዛ ውጭ እንግዲህ ስለጨዋወቱ ሌላ ተጨማሪ የምትጠይቁት ነገር ካለ እዚህ ስልካችን ላይ ደውሉ። ማቴሪያሎችን ብትፈልጉ በብዛት አለ ከኛ ጋር የሚሸጥ፣ ልትደውሉልን ትችላላችሁ። አስተያየታችሁንም ጻፉልን። ባላችሁበት መልካም ጊዜ ይሁንላችሁ።